እንደዚህ መሆን የሆነ ገንዘብ ተይዞብኝ ነው እኔ ገንዘብ ተይዞብኝ ነው እንጂ ማደርግ ሰው ነኝ። ይሄ ሊያከራክረን አይገባም ምናምን አለ። ፊቱ ተቀያየረብኝ። ለምን ይቅርታ ግን አሌክስ ካበዛውት። ከዛ እንደዛ ሲለኝ በቃ ከዛን ጊዜ ጀምሮ ነው መቀየር የጀመረው ማለት ነው። ዝም አልኩኝ። በዛው ምን እርጉዝ ሆንኩ። በቃ በዛው እርግዝና 1 ወር ሲሞላኝ ማመም ጀመረኝ። ከዛ 1 ወር ልክ እርጉዝ ሆኜ እያለ ይሄንኑ አስቤዛ ሳይሰጠኝ በቃ ቤት ውስጥ አለ አይደለ እኔ አውጥቼ አልናገርም፣ ግን እንደ ባል የባል ኃላፊነት አላይበትም። በቃ ስራም አቆምኩኝ። የሆነ ሰዓት በቃ እረፍት ፈልጋለሁ ከደክሞኝም ስለመጣው እረፍት ፈልጋለሁ ብሎ ስራም አቆመ። ማለት ወደ ሌላ ሀገር ሄዶ ነበር፣ እኩል ነበር የመጣ ነው። ከዛ አዳዲስ ስራ ወረቀቶቹን አስገብቶ የስራ ወረቀቶቹን ማስገብቶ አዳዲስ ስራ እየፈለገም አይደለም፣ እረፍት ላይ ነው ያለው። ኦኬ እሺ በቃ ችግር የለውም ብዬ እኔም ዝም አልኩኝ። ከዛ ዝም ነው የሚለኝ በቃ ምንም ነገር የኔ ነው። ከዛ እንደዛ እያለን እያለ የሆነ መኪና ብንገዛ የሚል ጥያቄ አነሳብኝ። ምን አይነት መኪና አልኩት። እንደዚህ ብድር ጠይቀን ምናምን እንደዚህ እንበደርና ግማሽ ብር አስይዘን እንበደርና ከመንግስት የተወሰነ ፐርሰንት ያበድረንና ከዛ እየሰራ ይከፍላል መኪናው ምናምን አለኝ። ምን ያህል አልኩት። አንተ ምን ያህል አለቅ? እኔ ይሄን አክላለኝ አልኩት። እግዚአብሔርን ነው የምልህ። ቡኬን አሳየችው። በቃ ቡኬ ላይ የዛኔ ወደ 60 ሺህ ብር ምናምን የሆነ የሴት ቁሳቁስ ዕቃ ገዛዝቻለሁ። ከዛ 540 ሺህ ብር እንደዛ ብር አለኝ አካውንቴ ላይ ማለት ነው። ከዛ ባንክ ሄድን ምናምን። እሺ አልኩት። እሺ አንተ ምን ያህል ነው አካውንት ላይ ስለ እኔ ምንም ነገር የለኝም ማለት አካውንቴ ላይ ምንም ነገር የለኝም፣ ተይዞብኛል፣ በሆነ ምክንያት ብር ተይዞብኛል። ከዛ እሺ አልኩኝ። ምንም አልተናገርኩኝም። የሆነ ህገወጥ መኪና ነው። ባንክ ስንሄድ የሆነ ህጋዊ መኪና ለመግዛት ባንክ ስንሄድ እኛ ያዝነው ብርና ብድር የምንጠይቀው ብር አልተመጣጠነም። ገባክ? ከዛ አይሆንም አሉን። አይሆንም ሲሉን የሆኑ ዝቅተኛውኑ መኪኖች አሉ መሰለኝ ከዚህ ከደጋሀቡር ነው ምናምን በኩል የሚገቡ ማለት ነው 6 ሰው የሚይዙ እነሱ መኪኖች በ300 እንደዚህ በ400 የሚሉ ማስታወቂያዎች ፌስቡክ ላይ እና እንደዚህ አናግሬያለሁ። ይህም መኪና ካልገዛሽልኝ በቃ እኔ የራሴ ነገር እንዲኖረኝ ይገባል። የግል እስከ መቼ ቅጥር ነው የምሰራው? በቃ እኔ ቅጥር መስራት የለብኝም። አንቺ ይሄ መኪና እኔ ቢይዘው አንቺ ራሱ ቁጭ ብለሽ ነው የምትኖሪው በቃ ምናምን አለኝ። ከዛ እኔ ምንም መጥፎ ነገር አላሰብኩም። እሺ በቃ ከቅጥር ይሻላል ምናምን አልኩት። ኧረ እኔ ችግር የለውም ከተጋዊ ከሆነ ግዛ፣ ምንም ችግር የለውም እኔ እሰጥሃለሁ አልኩት። ከዛ እሺ በቃ እንደዚህ 70 ሺህ ብር አስገባ ብሎኛል ምናምን አለ እና 70 ሺህ ብር አካውንቱ ላይ አስተላለፍኩለት፣ ወደ እሱ ማለት ነው ወደ ባለቤቴ ገብቷል። ወደ ባለቤቴ 70 ሺህ ብር አስተላለፍኩለት። ከዛ በኋላ እኔ የአንድ ወር እርጉዞኝ በቃ አመመኝ፣ አጣደፈኝ። ለምን የሆነ የመጀመሪያ እርግዝና በተፈጥሮ የሚያመኝ አይነት ሴት ነው የነበርኩት በሰዓቱ። ከዛ ደግሞ ልክ ብሩን አስተላልፌለት ሳምንትም አልቆየሁም። በቃ መኪናው ከተሳካለ አስመጣ። ከዚህ ከሶማሌ በኩል መሰለኝ መኪናው የሚመጣው ካልተሳሳትኩኝ። አስመጣ። ካልሆነልህም ደግሞ የማይሆን ከሆነ ሁኔታውን አይተክ የማይሆን ከሆነ ደግሞ በቃ ብሩ ይቀመጥ አንተ አካውንት ላይ ብዬ እኔ እናቴ ጋር ሄድኩ። በጣም እያመመኝ ስለነበር በጣም ያስመልሰኛል። በቃ የሆነ እሱ ፊት ለፊት የማየት አልፈልግም። በጣም ያመኝ ነበር። የሆነ መቀመጥ ሙላ አልችልም። ከባድ ህመም ነበረብኝ። ከዛ ወደ እናቴ ጋር ሄድኩኝ። የአንድ ወር እርጉዞኜ ማለት ነው። ያንን 70 ሺህ ብር አካውንቱ ላይ አድርጌ ሄድኩኝ። ከዛን ሲሄድ ልክ 2 ወር ሞላኝ። አሁን እዛው እየታመምኩኝ እርጉዞኜ እየታመምኩ 2 ወር ሞላኝ። ከዛም መኪናው አልተገዛም። 2 ወር ሞልቶኝ እንዴት ነሽ፣ በመሀል ይደውልልኛል። እንዴት ነሽ፣ ደህና ነሽ ወይ፣ ሰላም ነሽ ወይ ምናምን አለኝ። ከዛ የሆነ ብር እንድትልኪልኝ ፈልጌ ነበር ምናምን አልኩት። የምን ብር? አይ እኔ እኮ ስራ አቁሜ እንደዚህ ኪራይም እየከፈልኩኝ ነው። በቃ አለ ያ ብር የላክሽልኝ፣ ግን መኪናውም አልተገዛም። እንደ ቀብድ ነው ያ መኪና እንጂ የመኪና ዋጋ እኮ አይደለም። ገብቶሃል አሌክስ? እንደ ቀብድ ሊሰጣቸው ነው ትራንስፈር ያደረኩለት። ከዛ አይ መኪናውም አልተሳካም። ያው ህገወጥ ነገር ነው መሰለኝ። ብዙም ሲሄድበት ደስ አላለኝም።
ብሩን ደግሞ የተወሰነውን ለሆነ ነገር አውየዋለሁ አስረዳሻለሁ፣ ግን 20 ሺህ ብር ትራንስፈር አድርጊልኝ አለኝ። ለምን ጉዳይ አልኩት። ምክንያቱም ያ 70 ሺህ ብር ገብቶሃል። ያ 70 ሺህ ብር ለምን ጉዳይ እንደወጣ ማውቀው ነገር የለም። 10 ሺህ ብር ቤት ኪራይ ከፍያለሁ ብሎኛል። ገና እኔ 1 ወሬ ነው ከሄድኩ፣ የ2 ወር እርጉዝ ነኝ። ከዛ በጣም ብልጭ አለብኝ፣ ተናደድኩ ስልክ ላይ ማለት ነው። ምክንያቱም እርግዝናውም አለ። በቃ ያ ብር የት ሄዶ ነው ድጋሚ ደግሞ አሁን ብር የሚጠይቀኝ እንዴ? እንደዚህ እንዴት ይሆናል ብዬ ብልጭ አለብኝ። እና እንዴት አይ በብር የሆነ አላ ቁጡ ሳይሆን የሆነ ጥያቄ ያዘል ነገር እንደዚህ አይነት ነገር ይህ መጀመሪያውስ ለምን እንዴት ምናምን የሚል ጥያቄ የለም እንደዛ። ከዛም ሳቀርብ አይ እኔና አንቺ በገንዘብ እንዳንጣላ፣ ገንዘብ እንዳያጣላን፣ ኧረ የሚመለስ ነው ይሄ የሚመለስ ነው። ይሄ እኮ ብድር አይደለም፣ በቃ ብድር አይደለም ማለት ባልና ሚስት መሀል እኮ ብድር የለም አይደለም። አንድ ገንዘብ ይወጣል፣ የት እንደገባ ከታወቀ ገንዘብ ከሰው ልጅ አይበልጥም። ምክንያታዊ ግን መሆን አለብህ። ገንዘብ ሲወጣ ለዚህ ጉዳይ ውሎ ካሳመነኝ በቃ ለምን ሚሊዮን ብር አይሆንም አይደል አሌክስ አልኩኝና ከዛ አኮረፈ በቃ። ከዛ እግዚአብሔር ነው የምልህ ተለማምጬ እኔ ነኝ የታረቅኩት። አስበው እርግዝና እያመመኝ ነው። እንዴት 20 ሺህ ብር ላክ? ያ ብር እያለ እንዴት ትጠይቀኛለህ በሚለው ስቆጣ አኮረፈ። ከዛ ማታ ተለማምጬ እንዴ እንደዛ አትበል፣ ገንዘብ ከአንተ ገንዘብ አይበልጥብኝም፣ እንደዛ ማ አትሁን፣ ለምን ይከፋሃል? አይኖ እረዳሃለሁ በቃ። ወይ አሁን ስራ ላይ ስላልሆንኩ እኔ እኮ ገንዘብ አለኝ፣ ገንዘብ ያለኝ ሰው ነኝ። በሆነ ምክንያት ተይዞብኝ፣ እሺ እኔ ሚስትክ ነኝ። ምክንያቱ ምንድን ነው? አካውንት ላይ ገንዘብ ካለ በምክንያት ተይዞብህ ነው ንገረኝ። አይ የሆነ ነገር ነው በቃ ትደርሽበታለሽ ምናምን። እሺ በሺ ብዬ ሲያኮርፍ ብድግ አድርጌ አሁን 20 ሺህ ብሩን ትራንስፈር አደረኩለት። ከዛ አሁን 3 ወር ጉዞ እንኩኝ ደግሞ አሁንም 1 ወር ሞላኝ። ገባክ? ስንት ብር ሆነ? በ70 ሺህ ብሩ ላይ ስንት ሆነ? 90 ሺህ ብር አይሆንም? 90 ሺህ ብር አይሆንም? ያን 20 ሺህ ብር ምንድን ነው አደርጋለሁ ያለኝ? የሆነ ላፕቶፕ ገዝቼበት የሆነ ስራ ጀምርበታለሁ ነው ያለኝ። ገባክ? ኮንስትራክሽን ነው እሱ የሚሰራው፣ መካኒክ ነው። ምንም ላፕቶፕ ለምን እንደሚያስፈልግለትም እኔ ደንቆሮ አይደለሁም አውቃለሁ። ግን ለምን አስፈልጎክ ነው ስለው አይ የሆነ እንደዚህ ቢሮ ነገር ላይ ስራ አግኝቼ ላፕቶፕ አስፈልጎኝ ነው። ቢሮ ኮምፒውተር የለውም። አይ የግሌ ያስፈልጎኝ ነው። እሺ ብዬ አልኩኝ። አሁን 3 ወር ሲሞላኝ ስራ አላገኘውም። ደግሞ እሱ ለእኔ በቃ አላደል ትዳር ውስጥ ሲገባ ምንም አይነት ንጹህ ልብ ስለሌለው ሲቪውን ቢያስገባም ስራ ጥምም አለበት፣ ጠመመበት። በቃ እኔ 3 ወር ጉዞኛለሁ፣ ስራ ምንም የለውም፣ ስራ አላገኘም። ከስር የሚስቁ ሰዎች አሉ። ከዛ በቃ እንደዛ ሆንኩኝ። ሀሳቤ ተሰረቀ እና እንደዛ እያመመኝ 3 ወር ሞላኝ። አሁንም ላኪልኝ እንደዚህ የቤት ኪራይ አለኝ። እዛው እኔ ገና የ3 ወር ጉዞኝ ማለት ነው። ላኪልኝ ሲለኝ እሺ አልኩኝ። ቤት ኪራይ ቆጥሮብኛል፣ ያ የላክሽልኝን ብር ጠፍቶብኛል። ላኪልኝ ሲለኝ እሺ ብዬ አሁን 12 ሺህ ብር ትራንስፈር አላለኩለት። እኔ 4 ወር እርጉዝ እስከመሆን 100 ሺህ ብር አይሞላም፣ 100 ሺህ ብር ሆነ። ከዛ የ4 ወር ጉዞኝ ትንሽ ገገም የሆነ ሳገግም መጣ፣ ወደ ቤት ተመለስኩኝ። ከዛ ቁጭ አልኩኝ፣ ገባው ቤት። ከዛን ገብቼ ምንድን ነው የሆንከው? ደህና አይደለህም ወይ? በሰላም ነው ወይ? ለምንድን ነው ማለት ምክንያት ምንድን ነው ምናምን አልኩት። ከዛን ስለው ምንም አልሆንኩም፣ በቃ እኔ የሆነ አለ አይደለ ነገሮችን እንዳልጠይቀው አለቀሰ። እንባ በእንባ ሆነ። የሆነ በቃ ሲያለቅስ በቃ አውቀዋለሁ አስተካክላለሁ ምናምን ብሎ ጉልበቴን ያዘኝ። እርጉዝ ነኝ፣ በዛ ነኝ። ምን ልናገር? ምንም መናገር አልቻልኩም። ዝም አልኩኝ። በቃ ጉልበቴን ይዞኝ በቃ እንዳትናገረኝ አስተካክላለሁ ነገሮችን ልክ እንዳልሆንኩ አውቃለሁ ምናምን ሲለኝ እሺ አልኩና ዝም አልኩኝ። ከዛ ስራ አገኘ። ልክ እኔ ቤት ስገባ 4 ወር ጉዞኜ ከእናቴ ቤት መጥቼ ቤት ስገባ ስራ አገኘ፣ ተደወለለት። ከዛ ሄደና ሲሄድ እግዚአብሔርን ነው የምልህ ምን ትበያለሽ? ምን ትጠጫለሽ? ምንም አላለኝ። ቤቱ ባዶ ነው። ቤት ኪራይን የላኩለት ተከፍሏል። ሄደ የሆነ ቦታ ወደ ሞጆ መስመር ነው ስራ አግኝቶ ሄደ። ከዛ ሄደና የሆነ የምግብ የሚከፈል አለ ላኪልኝ፣ ትራንስፈር አድርጊልኝ አለኝ። ሳይት ሲገቡ የሚከፈል ብር አለ መሰለኝ የምግብ ተብሎ ማለት ነው። እሺ አልኩኝና ትራንስፈር አደረኩለት። አሁንም የሆነ እሱ ትንሽ ብር ነው፣ ብዙ ብር አይደለም። የመጀመሪያ ከሰሩ በኋላ የሚቆረጥባቸው አለ ከደሞዛቸው ላይ፣ ግን የመጀመሪያ የሚከፍሉት ብር አለ መሰለኝ። ትራንስፈር አደረኩለት።
አስበው እኔ እዚህ ጋር እርጉዝ ነኝ፣ ባዶ ቤት ውስጥ ነኝ፣ የምበላው ነገር የለኝም። ግን እሱ እዛ ኮንስትራክሽን ላይ ሆኖ ገና የሚበላውን ምግብ እኔን ሲያስከፍለኝ ማለት ነው። ከዛ እሺ ብዬ ላኩኝ። ከዛ 3 ወር ቆየ። 3 ወር ሲቆይ አሁን ድጋሚ ነው 1 ወር መጥቼ ሲቆይ 5 ወር እርጉዝ ሲሆን ቤት ኪራይ አሁን የ1 ወር አይደርስም። እሱ እዛ ፊልድ ነው። ከዛ አከራዩ አይ እኔ ብር ስንለው እሷን ጠይቋት እያለ ነው። እንዴት ነው ይሄ ነገር ማለት? ተግባቡ እናንተ። የለኝም እኔ እሷን ጠይቋት። አይ ከዚህ በፊት እኮ እንደ ቤት ኪራይ ደርሶበት አንቺ ሳትኖሪ አይ እሷ ስትልክልኝ ነው ከፍላለሁ ያለው ብሎን ነበር ከዚህ በፊት። እና ተግባቡ፣ ገንዘብ አንቺ ካለሽ ክፈይ፣ እኛ ቤት ኪራይ አታሳልፉብን፣ ወደ መግባባት ይኑራችሁ እንጂ መሀከላችሁ ለእኛ አንጎዳ በእናንተ ምናምን ሲሉኝ በጣም ስለቀጠጠኝ በቃ አዘንኩኝ። ለምን እንዲህ አለ? እንዴት እንዲህ ይላል? ምንም ያህል ቢቸግረው እሷ ሚስቴ ስትልክልኝ ከፍላለሁ ለምን ይላል? እንዴት ምናምን ብዬ ተናደድኩኝ። ከዛም ሰው ምንም ያክል ቢያጣ እኮ እንደዛ አይልም አይደለ? የሆነ ገመናህን መደበቅ የሚባል ነገር አለ። ከዛ ተናደድኩኝና እሺ ክፈል፣ አሁን ስራ ላይ ነው ያለኸው፣ ክፈል፣ እሺ ላክ፣ ከሰርተም ከተቀበልክ ላክ ምናምን ስለው በቃ በስንት መከራ ወሩ አልፎ ሰውየው ከቤቱ ጡልኝ እስከሚል ከስንት ጭቅጭቅ በኋላ እኔም እልህ ይዞኝ አልከፈልኩም። ከስንት ጭቅጭቅ በኋላ የ2 ወር ሆኖበት የ1 ወር ላከ። ከዛን ተከፈለ። 3 ወር ሞልቶት የ2 ወር ደሞዝ ተይዞብኛል እያለ መጣ 3 ወር ቆይቶ ማለት ነው። እኔ ዛኔ ስንት ወር እርጉዝ ሆንኩኝ? የ7 ወር። 3 ወር ሙሉ ራሴን በራሴ ነው ማበላው ማጠጣው።